ፓርቲያችን በ2018 ከተስፋ ወደሚጨበጥ ብርሃን እንሻገራለን ብሎ በያዘው ራዕይ መሰረት ቦዲቲ ላይ የሚጨበጥ ብርሃን መያዝ የምንችለው ምንድነው? ህዝቡ የሚፈልገውና ያልተመለሰለት ጥያቄ ምንድነው? በአሁኑ ሰዓት አሁን ያለው ሁኔታ ስናይ በጣም ደስ የሚል በፍጥነት እድገት እያሳየች ያለች ከተማ ናት። ሀብትም ገንዘብም ሁሉም ነገር ያለው ህዝብ ውስጥ ስለሆነ በጣም በፍጥነት አንዱ ፈጠራ ነው፣ ሁለተኛ ፍጥነት ነው። ካሁን ቀደም የነበረችው የቦዲቲ ከተማ እድገቷና አሁን ያለው በመናነጻጸርበት ጊዜ ከፍተኛ ለውጥ አለ። ለከተማው ውበት የሰጠው ነገር ሲናይ በጣም ከፍ ያለ ተስፋ የሚሰጥ ለከተማችን አንድ ደረጃ ከፍ እንዲል ያደረገ የኮሪደር ልማት ሰፊ ምቹ ውብና ጽዱ በተንጣለለ ሜዳ ላይ የሰፈረች ነዋሪዎቿ አጥብቀው የሚወዷትና የሚሳሱላት አልፎ ሕያጆች ደግሞ ሊኖሩባት እጅጉን የሚመኙባት መዋለ ንዋያቸውን አፍሰው ለራሳቸው ተለውጠው ሌሎችን ለመለወጥ የሚጓጉ ኢንቨስተሮችም የሚሽቀዳደሙባት ውብና ድንቅ ከተማ ናት ቦዲቲ ከተማ። ቦዲቲ ከተማ በ1943 ዓመተ ምህረት በአሁን ወቅት ማርያም ሰፈር ተብሎ በሚጠራ ቦታ ይኖር ከነበረው ከዲዶ አዳሬ ቦዲቲ ከሚባል ሰው ስያሜዋን እንዳገኘች ይነገራል። ቦዲቲ ከተማ ከአንድ ዓመት በፊት ለእድገቷ ማነቆ ሆነው የቆዩ የዘመናት የሕዝቡ የመልካም አስተዳደር ጥያቄ የሆኑ በርካታ ጉዳዮች በውስጧ እንደነበሩ ይታወሳል። ለዚህ ደግሞ ሳይጠናቀቁ በሂደት ላይ ቆመው የቀሩ ፕሮጀክቶቿንና የከተማዋን መሠረተ ልማቶች በማሳያነት ማንሳት ይቻላል። እነዚህ ፍጻሜያቸውን ሳያገኙ እዚህም እዛም ተጀምረው የቆሙ ፕሮጀክቶች የከተማው ሕዝብ በመንግሥት ላይ አመኔታን እንዳያሳድር ጭምር ሲያደርጉ ቆይተዋል ቢባል ማጋነን አይሆንም። እናም ይህንኑ በቅጡ የተረዳው የከተማው አስተዳደር እያንዳንዱን ችግር ነቅሶ በማውጣት ከሕዝቡ ጋር በመወያየት ከተማዋን ለማልማትና አንድ እርምጃ ወደፊት ከፍ ለማድረግ ወገቡን ጠበቅ ሐሳቡን ሰብሰብ አድርጎ ባለፈው አንድ ዓመት ሲተጋ ቆይቷል። በዚህም ተስፋ የፈነጠቀ ብርሃናማ ለውጥ እየታየ መጥቷል። ከተማችንን በ2017 የብልጽግና ተምሳሌት እንድትሆን እናደርጋለን የሚል የፓርቲያችን እሳቤና ራዕይ ተከትለን በ2017 ስንጀምር ከዚህ በፊት ከተማዋ ላይ ብዙ መሰረተ ልማቶች ተጀምሮ መንገድ ላይ የቀሩበት ጊዜ፣ ሰፊ የህዝብ ጥያቄ ያልተመለሰበት ጊዜ፣ የህዝብ ፍላጎትና ጥያቄ ብቻ እንጂ የአመራሩ የማስፈጸም አቅምም ጭምር ያልበቃበት ጊዜ ከመሆኑ ጋር ተያይዞ ትልቅ ችግሮች ባሉበት ጊዜ ነው ከተማውን የተረከብነው። በ2017 የመጀመሪያ የያዝነው እቅድ እንግዲህ ፓርቲያችን በ2018 ከተስፋ ወደሚጨበጥ ብርሃን እንሻገራለን ብሎ በያዘው ራዕይ መሰረት ቦዲቲ ላይ የሚጨበጥ ብርሃን መያዝ የምንችለው ምንድነው? ህዝቡ የሚፈልገውና ያልተመለሰለት ጥያቄ ምንድነው? ከመሰረተ ልማት አንጻር፣ ከልማት ስራዎች አንጻር፣ ከስራ ዕድል ፈጠራ አንጻር፣ ከተማውን ጽዱ ውብና ለነዋሪዎቹ ምቹ ከማድረግ አንጻር ያሉ ጉድለቶች ምንድነው የሚለውን በዝርዝር የለየንበት ዓመት ነው። ስናይ እንግዲህ ሰፊ ችግሮች ነበሩ። ለ7 ዓመት ተጀምሮ መንገድ ላይ የቆመ የመንገድ ዳር ማብራት ጉዳይ ነበር። ዩአይዲፒ ከከተማ በመውጣቱ ምክንያት የቆመ የመሰረተ ልማት በተለይም የኮብልስቶን ንጣፍ፣ የዲች፣ የመንገድ ከፈታ ችግሮች ነበሩ። ከስራ ዕድል ፈጠራ ጋር በዩአይዲፒ የተጀመረ የወጣቶች ስራ ዕድል ፈጠራ ተብሎ የተጀመረው ሼድ
መንገድ ላይ የቆመበት ጊዜ ነበር። የኮሪደር እንግዲህ እንደ ሀገር ካለ እሳቤ ውጪ ወደ መሬት ያልወረደበት ጊዜ ነበር። በዚህ ሁሉ ችግር ውስጥ ሆነን ነው ከተማውን የተረከብነው። ይህንን መነሻ ያደረገ ችግር መፍታት የሚያስችል በደረጃ ለይተን እቅድ ያወጣንበት ይህንን እቅድ ወደ መሬት አውርደን አምና ስንረከብ ይሄ ሁሉ ችግር ያለበት ከሆነ ዘንድሮ ምን እንስራ የሚለውን ደረጃ በደረጃ አቅደን እየሰራን ለውጥ ያመጣንበት ጊዜ ነው ብሎ መውሰድ ይቻላል። 2017 ዓመተ ምህረት እንደ አስተባባሪ የቦዲቲ ከተማን የማምራት እድል ካገኘን በኋላ ከዚህ ቀደም በከተማው የህዝብ ጥያቄ ምንድናቸው የሚለውን በጥልቀት የመገምገም ስራ ውስጥ ነው የገባ ነው። በተጨማሪም ከዚህ ቀደምም ያው ከተማው ላይ አመራር ሆነን ስለቆየን እንዲሁም የከተማ ነዋሪም ከመሆናችን አንፃር የህዝብ ፍላጎት የህዝቡ ጥያቄ እንዲሁም ለህዝቡ የሚያስፈልገው ነገሮች ምንድናቸው የሚለው ነገር በተጨማሪ በስፋት ከገመገመን በኋላ ይህን የህዝብ ጥያቄ መመለስ የምንችለው ጠንካራ ፓርቲ ስርዓት መኖር መቻል አለበት የሚለው ትልቁ ሀሳባችን መሆኑን ተግባባን። ጠንካራ ፓርቲ ሲኖር ጠንካራ መንግስት መኖሩን ታሳቢ ባደረገ መልኩ የአመራር ስርዓቱንም በማጠናከር ከላይም ከፓርቲም የሚወርዱ አጀንዳዎችን በደንብ ታሳቢ ባደረገ መልኩ ወደ ትግበራ የገባንበት ሁኔታ ነው ያለው። የቦዲቲ ከተማ የእድገት ደረጃን በተመለከተ ቦዲቲ እንግዲህ አሁን በዚህን ሰዓት በጣም በለውጥ ጎዳና ያለች እያደገች ያለች ከተማ ናት። ከተማይቱ ለነዋሪዎች ለመኖር በጣም ምቹ የሆነች የኢንቨስትመንት ፍላጎትና ተግባር ያለበት ከተማ፣ ብዙ ዜጎች ተከባብረው የሚኖሩባት ከተማ፣ የተለያዩ ሃይማኖቶች አንድ ላይ በጋራ ተቀናኝቶ የሚኖሩባት ምርጥ ጥሩ ከተማ ናት። እቺ ከተማ ከአንድ አመት በፊት የከተማይቱን እድገት ስንመለከት በርካታ ወደ ኋላ የቀሩ ነገሮች አሉ። ይህንን በተመለከተ ይሄ አዲሱ አስተባባሪ እና አጠቃላይ አመራር ወደ አመራርነት ከመጣ በኋላ የከተማውን እድገት በሚመጥን መልኩ ሀሳቦችን በማፍለቅ የተለያዩ ሀሳቦችን በማምጣት የህዝብ ጥያቄ የሆኑ ጉዳዮች ምንድናቸው? ከተማይቱ እንዴት ትለወጣለች? ለነዋሪዎች እንዴት ምቹ እናድርግ? እንዴት ውብ እናድርግ? እንዴት ጽዱ እናድርግ? የተለያዩ አገልግሎቶችን በአግባቡ እንዴት መስጠት አለብን የሚለውን በአመራር ደረጃ የጋራ አድርገን ከህዝብ ጋር የውይይት መድረክ ተፈጥሮ በርካታ ስራዎች ተሰርቷል። እዚህ ከ1984 ጀምሮ ነው እዚህ ከተማ ላይ መኖር የጀመርኩት እና ቀደም ሲል የነበረው ይሄ ቦዲቲ ከተማ ማለት ቀደም ሲል በዳሞት ጋሌ ወረዳ ርዕሰ ከተማ ነበረች ለረጅም ዓመት። ምንም በከተማነት እንደው የወረዳው ርዕሰ ከተማ ትሆነ እንጂ ምንም ለውጥ የታየበት ሁኔታ አልነበረም። በአሁኑ ሰዓት አሁን ያለው ሁኔታ ስናይ በጣም ደስ የሚል በፍጥነት እድገት እያሳየች ያለች ከተማ ናት። ያው ነዋሪነቴ እዚህ ከተማ ነው። እዚህ ከተማም ሰራተኛ ሆኜ ቆይቻለሁ። አሁን ደግሞ በቅርብ ጊዜ በጡረታ ነው የተገለልኩኝ። በአጠቃላይ እስከ 40 ዓመት ያህል በዚህ ቦዲቲ ከተማ ላይ ኖሬያለሁ። የድሮና የአሁኑ ከተማ ምን ይመስላል የሚለውን ምናልባት ሳነጻጽር እንደ ከተማም ነዋሪ እንደ ከተማም ብዙ ዓመት እንደቆየው ሰው እዚህ ባለሙያ ሆኜ በማዘጋጃ በከተማ አስተዳደር በምክር ቤት ያው ስሰራም ቆይቻለሁ እና ከአሁን ቀደም የነበረችው የቦዲቲ ከተማ እድገቷና አሁን ያለው በምናነጻጽርበት ጊዜ ከፍተኛ ለውጥ አለ። በቦዲቲ ከተማ የመልካም አስተዳደር ችግርና
የዘመናት የሕዝቡ ጥያቄ ሆነው ከቆዩ የልማት ተግባራት መካከል የመንገድ ዳር መብራት፣ የመጠጥ ውሃ ችግር፣ የመድኃኒት እጥረት፣ የውስጥ ለውስጥ መንገድ ከፈታ እንዲሁም ሌሎችን የከተማዋን መሠረተ ልማቶች ማንሳት ይቻላል። ታዲያ የከተማዋ አስተዳደር እነዚህን ችግሮች በቅደም ተከተል እየነቀሰ እያወጣ በከተማዋ ውስጥ እንቅፋትነታቸው እንዳይጎላ ደረጃ በደረጃ እየፈታና እየለወጠ መጥቷል። ይህም ለከተማዋ ሁለንተናዊ እድገትና ለውጥ ምክንያት ሆኗል። የህዝቡ የመልካም አስተዳደር ችግር ሆኖ የቆየው እንደ ቦዲቲ ከተማ የሁሉም ህዝብ በተመሳሳይ ጥያቄ ከመልካም አስተዳደር ችግር ባሻገር የሁሉም ጉዳይ ሆኖ የቆየው የከተማ የመንገድ ዳር መብራት ጉዳይ ነበር። ይሄ ጥሩ ባለራዕይ መሪዎች ጀምረዋል። ጥሩ እየሄደ በመሃል በኮንትራት አስተዳደር ችግር ተቆልፎ የቆየ ነው። ለመፈጸም ያለ መግባባት ችግሮች የተፈጠሩበት የአሰራር ስርዓቱን ለማስታረቅ ደግሞ የፋይናንስ ስርዓቱንም በቅንነት ገምግሞ ችግር ለመፍታትም ጭምር ውሳኔ ለመውሰድ ችግር ውስጥ የተገባበትና ከዚህ መነሻ ብረት ብቻ ቆሞ መብራት በመዘጋየቱ ምክንያት ህዝብ እንደ ህዝብ የጠየቀበት በየትኛውም መድረክ የመንገድ ዳር መብራት ጉዳይ ትልቅ የህዝቡ የመልካም አስተዳደር ኢሹ ነው ብለን የያዝነው ነው አንዱ። ሌላው ከመሰረተ ልማት አንጻር አሁንም የመንገድ ጥያቄ ነው። መንገድ እንግዲህ ለከተማዋ ደም ስር መሆኑ ይታወቃል። አንደኛ አልተከፈተም፣ ከተማዋ ታፍኖ ነው ያለው። እንደ ገጠር በደንና በቁጥቋጦ ውስጥ ነን ያለ ነው የሚለው ትልቁ ጥያቄ ነው። ሁለተኛ የተከፈተውም ቢሆን የተስተካከለ መንገድ አይደለም፣ ዲች የለውም፣ ኮብልስቶን አልተነጠፈም፣ ሬዳሽም እንኳን የለውም የሚል የህዝብ ጩኸት ነው ያለው። ሶስተኛ አሁንም ከመሰረተ ልማት ጋር የውሃ ጥያቄ ነበር። በተለይም ቅርብ ቀጠናዎች በቅርብ ጊዜ ወደ ከተማ የተካለሉ ቀበሌያት መጠጥ እንግዲህ ከተማ ሆኖ መጠጥ ውሃ ችግር አለብን የሚል የህዝብ ጥያቄዎች ነበሩ። የስራ እድል ፈጠራ ጉዳይ ደግሞ ሌላው ትልቁ የወጣቶች የመልካም አስተዳደር ጥያቄ ነበር። ሰርተን ነግደን አትርፈን መኖር እንፈልጋለን፣ መስሪያ ቦታ እንፈልጋለን የሚል ጥያቄ ነበር። እነኚህን ጥያቄዎችን ይዘን ነው እንግዲህ መፍታት አለብን ብለን ከህዝብ ከመሰረተ ልማት አንጻር ወደ ስራ የገባ ነው። ሌላው ከማህበራዊ ዘርፍ ጥያቄ አንጻር የህዝቡ ትልቁ የመልካም አስተዳደር ችግር የነበረው ቦዲቲ ከተማ ላይ በፋርማሲ ያለው የመድኃኒት ዋጋና በመንግስት ተቋማት ያለው የመድኃኒት ዋጋ ከእጥፍ በላይ ከመሆኑ ጋር ተያይዞ ከተማው በአብዛኛው ደግሞ በአነስተኛ ገቢ ባሉ ሰዎች የሚተዳደር ከመሆኑ ጋር ተያይዞ የህዝብ ፋርማሲ ሊኖረን ይገባል የሚል የህዝብ ጥያቄ ነበር። ከትምህርት ተደራሽነት አንጻርም እዚህ ያሉ ጎበዝ ተማሪዎች አቅም ያላቸው ቤተሰብ ያላቸው ሶዶ ላይ ቁጭ ብሎ በሊቃ ይማሩ ነበር። ሊቃ ቦዲቲ ላይ መከፈት አለበት የሚል የህዝብ ጥያቄ ነበር። ይህንን ከማህበራዊ ዘርፍ አንጻር መፍታት አለብን ብለን አቅደን ይዘን እየገባንበት ትልቁን የወጣቶችን ስራ እድል ፈጠራ ሼድ ጉዳይ የኢኮኖሚ ዘርፍ ጥያቄ አድርገን ለወጣቶች ሼድ ማስረከብ፣ የመስሪያ ቦታ መስጠት፣ በግብርናው ዘርፍ ለሚሰማሩት እርሻ መሬት ማዘጋጀት፣ ኢንዱስትሪዎችን ለነሱ ምቹ ማድረግ ኢኮኖሚ ዘርፍ ላይ ያለን ትልቁ የመልካም አስተዳደር ጥያቄ ብለን የያዝነውን ለመፍታት አቅደን የገባንበት ጊዜ ነበር። ሁለንተናዊ ለውጥን በከተማችን ለማምጣት ቅድም እንዳነሳሁት በእቅድ የተነሳንበት ሁኔታ ነው ያለው። ለምሳሌ በማህበራዊ ዘርፍ ጤና መውሰድ ይቻላል። ከጤና ጋር ተያይዘው የክልላችን ፕሬዝዳንት ኢኒሼቲቭ የሆነው የማህበረሰብ መድኃኒት ቤትን በከተማችን ገንብተን በአጭር ጊዜ ገንብተን ለህዝቡ አገልግሎት እንዲሰጥ ያደረግንበት ሁኔታ 2017 ዓመተ ምህረት በማህበራዊ ዘርፍ ከሰራናቸው ስራዎች ትልቁ ድርሻ የሚወስደው ነው። አሁንም ከጤናው ሳንወጣ ጤና ተቋማት ከዚህ ቀደም የሚሰጡት አገልግሎት በቂና ህዝባችንን እርካታ የሚጨምር እንዲሆን በተለይ ዘመናዊ ከማድረግ አንጻር በሰው ኃይል የሚሰሩ እንዲሁም በተለያዩ ማሽኖች ተግባራትን የላቦራቶሪ ምርመራዎችን ልንችላለን ሌሎች ዘመናዊ ማሽኖችን በጤና ተቋማት እንዲኖሩ የማድረግ ስራዎችን ባሉን ጤና ተቋማት የማደራጀት ስራው ላይ ብዙ ገፍተን እየድንበት ብለን መውሰድ ይቻላል። በሆስፒታልም ከሰው ኃይልም ጋር ተያይዞ ስፔሻሊስት የጤና ባለሙያዎችን ጭምር
በጤና ተቋማት የመመደብ ስራዎች ዘንድሮ ዓመት የሰራንበት ነው። ከትምህርትም ጋር ተያይዞ ያው ወላይታ ላይ በጣም ሊቃ ትምህርት ቤት ይታወቃል። ትምህርት ጥራትን የትምህርት ልማቱንም በሰፊው ለማየት ታሳቢ ተደርገው ሊቃ ትምህርት ቤት የቦዲቲ ቅርንጫፍ ዘንድሮ በከተማችን ስራ የጀመረበት በዚህም በቁጥር ወደ 69 የሚሆኑ ተማሪዎች የዋናውን ሊቃ ስታንዳርድ በሚያሟላ መልኩ በከተማችን ሊቃ ትምህርት የጀመረበት ሁኔታ በትልቁ በማህበራዊ ዘርፍ የሰራንበት ተግባር ነው ብለን መውሰድ ይቻላል። ከከተማ መሰረተ ልማቶች አንፃር ከተማችን ከገጠር ቀበሌ የተካለሉ የአርሶ አደር አካባቢዎች አሉ። እዚህ አካባቢ የውሃ ሽፋንን ከፍ ለማድረግ በበርካታ ቀጠናዎች ላይ ውሃ ሽፋን እንዲደርስ የማድረግ ስራው ውሃ መሰረተ ልማትን ከማስፋት አንፃር በሰፊው የሄድንበት ነው ብለን መውሰድ ይቻላል። ከቅድም እንዳነሳሁት የመንገድ ከፈታ ስራዎች ጌጠኛ ድንጋይን ከማንጠፍም አንፃር በከተማው የተሰሩ ስራዎች ትልቅ ተግባር የተወጣንበት ነው ብለን መውሰድ የሚቻል መሆኑን የተገመገመበት ሁኔታ ነው ያለው። በፊት የመንገድ ማብራት ዝርጋታ ተጀምረው መንገድ ላይ የቆመ ያለ ይሄንን የከተማው ህዝብ ይጠይቃል። በየጊዜው መድረክ በሚፈጠርበት ጊዜ የከተማ ህዝብ ይጠይቃል። ይሄ ማብራት ምን ይሆናል? ማን ነው የሚያስጀምረው? ማን ነው የሚፈጽመው? ምን ይሆናል የሚለውን ሁል ጊዜ ህዝብ ሲጠይቅ ነበረ። ይሄንን ትልቅ አጀንዳ አድርገን መፍታት አለብን የሚለውን ይዘን የገባንበት አለ። ከዚህ አንፃር 12 ኪሎ ሜትር መንገድ መብራት የሚበራበትን ችግሩ የሚፈታበትን ስትራቴጂን በመቀየስ በጋራ ተናበን የጀመረ ኮንትራክተር ነበር። ከዚህ በፊት ከ6 ዓመት በፊት የጀመረውን ኮንትራክተር ፈልገን አምጥተን ከሱ ጋር የጋራ መግባባት ፈጥረን ህጋዊ ግራውንዶችን በጠበቀ መልኩ ይሄ መብራት አገልግሎት እንዲሰጥ ዝርጋታው በትክክል እንዲዘረጋ ያደረግንበት አለ። ስለዚህ ይሄ አሁን ጨለማ ነበር። ከዚህ በፊት ከ2-3 ወር በፊት ከተማ አስፋልት ዳሩ መሃሉ ጨለማ ነበር። ውስጥ ለውስጥ ይበራል፣ ግን ደግሞ መሃሉ ጨለማ ነበር። ይሄ ሲቆጨን ነበር። ሀብትም ገንዘብም ሁሉም ነገር ያለው ህዝብ ውስጥ ስለሆነ በጣም በፍጥነት አንዱ ፈጠራ ነው፣ ሁለተኛ ፍጥነት ነው። ፈጥነን ቦታ አዘጋጅተን በጀት አዘጋጅተን የማህበረሰብ ፋርማሲ ገንብተን በአጭር ጊዜ በአንድ ወር ውስጥ በጣም የሚያምር ስታንዳርዱን የጠበቀውን የማህበረሰብ ህንፃ ያስመረቅንበት አለ። ይሄ ሶስተኛ ፕሮጀክት ነው። ሌላው ወደ ከተማ የተካለሉ ቀበሌያት አሉ። ጮጫና አደ ኮይሻ ቀበሌ ላይ የውሃ ዝርጋታ የመጠጥ ውሃ ዝርጋታ መኖር ስለሚያስፈልግ በከተማ በጀት ለውሃ ጽህፈት ቤት ድጎማ ተሰጥቶ ለህዝባችን ንጹህ የመጠጥ ውሃ ተደራሽ ሆኖ ያስመረቅንበት ሌላኛው ፕሮጀክት ነው። ሊቃ ትምህርት ቤት ቅርንጫፍ እዚህ እንዲኖር ህዝብ ይፈልጋል። ፍላጎቱ የሚታወቀው በርካታ ተማሪዎች ከቦዲቲ ተነስተው ሄደው ሶዶ ሊቃ ላይ ተመዝግቦ ተወዳድረው ይማራሉ። ይሄንን እዚሁ በአካባቢ የቤት ክራይ ሳይኖር ከቤተሰቦቻቸው ሳይነጠሉ እዚህ እንዲማሩ ወልማ በሰጠው እድል ፈጥነን መተን የሊቃ ትምህርት ቤት ተጨማሪ ቦዲቲ ላይ እንዲከፈት ያደረግንበት አለ። ይሄም በዚህ አመት ነው የተሰራው። እንግዲህ ይሄን ሁሉን ስንሰራ በጋራ እያንዳንዷ ነገር እየተከታተልን የሄድንበት አለ። ሌላው ምንም አይነት ወጪ ከመንግስት ካዜና ሳይወጣ ቦዲቲ ከተማ ላይ ባሉት በሶስቱም ቀበሌዎች የምክር ቤት አዳራሽ በጣም ደረጃውን በጠበቀ መልኩ በጣም በሚያምር ሁኔታ የተሰራበት ህዝብ በዚህ ደግሞ የራሱን አስተዋጽኦ ያበረከተበት በርካታ ባለሀብቶች የራሳቸውን አሻራ ያሳረፉበት ህዝብ ከኛ ጋር ሆኖ በሶስቱም ቀበሌ ህዝብን በማስተባበር የምክር ቤት አዳራሽ የተሰራበት አለ። ያለው ሁኔታ ስናይ በጣም ደስ የሚል በፍጥነት እድገት እያሳየች ያለች ከተማ ናት።
በመሰረተ ልማቱ ከተማ የውስጥ ለውስጥ መንገዶች፣ ኮብልስቶን፣ የዲች ስራዎች በተለያየ ከተማው ከባድ ችግር የነበረበት ማህበራት እንትን ነበረ። ያም ችግር የተፈታበት በውሃም ቀበሌያት በአሁኑ ሰዓት ብዙ ችግር የሌለበት ጥሩ እድገት ላይ ያለች ከተማ ናት። ሌሎች አዲስ አሁን ከገጠር ወረዳ ወደ ከተማ በቅርብ የተካለሉ አሉ። ከነዛ ጋር የሚያገናኝ የውስጥ ለውስጥ መንገድ ስራዎችም ሁሉ በጥሩ ሁኔታ እየተሰራ ያለበት መልካም አስተዳደር የሰፈነበት ከተማ ናት ማለት ይቻላል። ከአሁን ቀደም የነበሩ ያው የመሰረተ ልማት ተደራሽነት ጋር በምናይበት ጊዜ የውስጥ ለውስጥ መንገዶች አሉ፣ ገጠኛ ድንጋዮች አሉ፣ የመብራት መስመር ተደራሽነት፣ የውሃ መስመር ተደራሽነት ጋር በምናይበት ጊዜ ብዙውን ጊዜ ሰዎቹ ያው እንደ ነዋሪም አቤቱታም ሲያቀርቡ ከመሰረተ ልማት ተደራሽነትም ከጥራት ፍትሃዊነትም ጋር ብዙ ችግር የነበረባት ከተማ ናት። ሌላው ደግሞ ያው በማህበራዊ ዘርፍም ቢሆን በትምህርት በጤና ጋር በተያያዘ ከአሁን ቀደም አንድ ጤና ጣቢያ ነበረችበት እና በአሁኑ ጊዜ ደረጃውን የጠበቀ ሆስፒታል፣ 2 ጤና ጣቢያ፣ ሌሎች ጤና ኬላዎችም ቢሆን በበቂ ሁኔታ ያለበትና ከመድኃኒት አቅርቦትም ጋርም ችግር የነበረበትና አሁን ግን በተሻለ መጠን ከተማው ከራሱ ገቢ መድኃኒቶችን ከሞላ ጎደል ለሆስፒታልም ለጤና ጣቢያም እያቀረበ ያለበት ሁኔታ አለ። ከትምህርትም አንጻር ያው 2 ከፍተኛ ደረጃ ትምህርት ቤቶች አሉ፣ ሌሎችም አንደኛ ደረጃ ትምህርት ቤቶች አሉ። የትምህርትም ጥራት ቢሆን በዛው ልክ ከወደቅንበት ከትምህርት ጥራት ለመነሳት ከተማሪ ላይ እየተሰራ ያለበት ሁኔታ አለ። ሌላው ደግሞ የሊቃ ቅርንጫፍም እንደ ከተማችን በዘንድሮ ዓመት በቦዲቲ ከፍተኛ 2ኛ ደረጃ ትምህርት ቤት የተከፈተበት ሁኔታ አለ። ውቢቷ ቦዲቲ ከተማ ዛሬ ላይ እያሳየች ያለችው ፈጣን እድገትን ተከትሎ በመላው ሀገሪቱ ታላላቅ ከተሞች ውስጥ እየተተገበረ ያለው የኮሪደር ልማት ሥራም አንዱ የውበቷና የእድገቷ ምልክት መሆን ችሏል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የኮሪደር ልማት ሥራ በቦዲቲ ከተማ በጥራት ተሰርቶ ሁሉንም አሟልቶ ለምረቃም በቅቷል። ይህ የኮሪደር ሥራ ለምረቃ መብቃት ብቻ ሳይሆን ለሌሎች አካባቢዎች ተሞክሮና ተምሳሌት መሆን ጭምር የቻለ ነው ቢባል ማጋነን አይሆንም። እዚህ ቦታ ላይ ከ30 በላይ የሼዶች ነበሩ፣ ላሜራ ቤቶች። እዚህ ባህል ምግብ የሚሰራበት፣ የተለያየ ጫማ የሚሰፋበት፣ ለከተማዋ ቆሻሻ ከከተማዋ አቅም በላይ የሚመረትበት አካባቢ ነበር ይሄ አካባቢ። ይሄንን የኮሪደሩን ስራ ወስነን ስንገባ በከተማዋ ወደ 10 ሳይቶችን መርጠን ከከተማዋ ጫፍ እስከ ጫፍ የኮሪደር ዲዛይን ሰርተን ዲዛይኑን በህዝብ አጸድቀን ገብተን ይሄንን ለማሳያ ሞዴል የሚሆን ኮሪደር ባለሀብት የሚለማ በተቋማት የሚለማም በእኛ ሞዴል መሆን አለበት የሚለውን ሞዴል በከተማው አቅም የመጀመሪያ መሬት ያወረድንበት ሳይት ነው። ይሄ ከዚህ ከቆሻሻ ወደ መዝናኛ ሲቀየር ዝም ብሎ አይደለም የመጣው። የመጀመሪያው ኮሪደር እንግዲህ ማሟላት ያለባቸው 10 ኮምፖኔንቶች አሉ። በኮሪደር ኮንሰፕቱ ከግሪን ኤሪያ፣ ከመዝናኛ ቦታ፣ ከአረንጓዴ ልማት፣ ከብስክሌት መንገድ፣ ከአይነ ስውራን መንገድ ጀምሮ 10 የአገሪቱ የኮሪደሩ ፎርማሊቲ ሞዳሊቲ ማሟላት ያለባቸው ነገሮችን የሚያሟላ ከዚህ ወደ ላይም ወደ ታችም ከተማው እየሰፋ እንዲሄድ ማድረግ የምንችለውን ሞዴል ኮሪደር መገንባት አለብን ወስነን ገብተናል። ቆሻሻ አንስተናል። ይሄን በአጭር ጊዜ በ3 ወር ውስጥ እንዲህ የመሰለ አሁን የተሳካ የተሻለ ከተማዋን ገጽታዋን የቀየረ ህዝቦች ተደስቶ የሚዝናኑበትን ኮሪደር ሰርተን ለህዝቡ ይፋ ያደረግንበትና ይሄ መነሻ ነው። ከዚህ ወደ ላይም ወደ ታችም በዚሁ ዲዛይን በዚሁ ኮንሰፕት በባለሀብቶች የሚለማው በመንግስት የሚለማው በተቋማት የሚለማው እየቀጠለ የሚሄድና የቦዲቲን ገጽታ መቀየር የሚያስችል ብቁ ኮሪደር ገንብተናል ብለን እናስባለን። ለውጡ መንግስት ወደ ሀገሪቱን መምራት ከጀመረበት ጊዜ አንስቶ በርካታ የመንግስት ኢኒሼቲቮችን ቀርጸው ተግባራዊ ያደረገ የመጣበት ሁኔታ መኖሩ ያው ለሁላችንም ግልጽ ነው። ከዚህ አንጻር በአንደኛው ነው
ሊጠቀስ የሚችለው የኮሪደር ስራዎች ናቸው። የኮሪደር ስራዎች ከተማ በባህሪው ብዙ ቆሻሻ የሚመረትበት በአግባቡ ማስተናገድ ካልቻልን ውበት በመጥፋት ችግር በጤና በኩልም በሌሎች ከፍተኛ ጫና ሊፈጥር የሚችል ከመሆኑ አንፃር ከተሞች ላይ ውበት፣ ጽዳት፣ ለኑሮ ምቹ እንዲሆኑ ተደርገው መንግስት ኮሪደር ልማትን ባመጣው መነሻ በከተማችን ኮሪደር ስራ መስራት ታቅዶ የጀመርንበት ሁኔታ ነው ያለው። በዚህም ከማዘጋጃ ቤታዊ ጽሕፈት ቤትም በከተማ አስተባባሪም ከህዝባችንም ጋር ውይይት ተደርገው ስታንዳርድን በጠበቀ መልኩ ሙሉ በአንድ ኮሪደር ስራ ላይ መኖር የሚገባው ሁሉንም ነገር የያዘ ኮሪደር ስራ አሁን ባለው ነባራዊ ሁኔታ በከተማው በጀት የመጀመሪያውን ፌዝ የጀመርንበት ሁኔታ ነው ያለው። ቀጥሎ ሁሉም የከተማው ማህበረሰብ በየበራፉ የኮሪደር ስራ እንዲሰራ ሁለተኛውን ፌዝ የጀመርንበት ሁኔታ ነው ያለው። በዚህም ከዚህ ቀደም ከነበረው ውበት፣ ጽዳት ለከተማው ውበት የሰጠው ነገር ሲናይ በጣም ከፍ ያለ ተስፋ የሚሰጥ ለከተማችን አንድ ደረጃ ከፍ እንዲል ያደረገ የኮሪደር ልማት በከተማችን ተሰርተው መጠናቀቁን ህዝቡ የሚያመሰግንበት ስራ ተብሎ መውሰድ ይቻላል። እንደ ከተማችን ከተማው እንግዲህ ከተማነቱን ጠብቆ የከተማ እድገት ደረጃውን በዛ ልክ መሄድ መቻል አለበት። ከዚህ አንጻር አንደኛ መንገድ ዳር ላይ የተለያዩ ለማየት የማይመቹ መንገድ ዳር ያሉ ቤቶች፣ ሼዶች፣ ቆሻሻዎች ነበሩ። ይሄንን ጽዱ ማድረግ አለብን። ንጹህ መሆን አለባት ከተማዋ፣ ለነዋሪዎች በጣም ምቹ መሆን አለባት በሚል አሁን የሚታየውን የተመረቀውን ኮሪደር ልማት ስራ ጀምረናል። ይሄንን ስራ ስንጀምር ማዘጋጃ ፊት ለፊት ያደጉ ትላልቅ እንጨቶች ነበሩ። ኢንተርፕራይዞች ተደራጅተው የሚሰሩበት ሼድ ነበር። በጣም የቆየ ከ10 ዓመት ከ15 ዓመት በላይ ያስቆጠረ ሼድ ነበር። የማዘጋጃ በራፉ በጣም የቆሸሸ የማያምር ነበረ። ይሄንን እያየ የሚያልፍ ሁሉ ከተማ ላይ ይሄን አዲስ ለውጥ የሚመጣ አመራር መኖር አለበት የሚል እሳቤ ነበረና ቀጥታ የፕራይም ሚኒስተራችን ኢኒሼቲቭ የሆነውን ኮሪደር ልማት ለመስራት ወስነን ለኢንተርፕራይዞች ምቹ ሁኔታን በመፍጠር ከዚህ ቦታ ተነስቶ ወደ ሌላ ቦታ ሄደው ገበያ አማራጭ ባለበት ስራ እንዲሰሩ ያደረግንበት ስራ ነው የተሰራው። ይሄ ስራ ቀጥታ ኢንተርፕራይዞችን ከነሱ ጋር ተወያይተን ተግባብተን እንዲሄዱ ወደ ሌላ ቦታ ሽፍት እንዲያደርጉ ካደረግን በኋላ ወደ ኮሪደር ልማት ስራ ገብተን ኮሪደሩ ደግሞ የተሟላ መያዝ ያለበትን ኮምፖነንቶችን በሙሉ የያዘ እንዲሆን ህዝብ መጥቶ የሚያርፍበት ማረፊያ ቦታ፣ ሼዶች እንዲኖሩ መዝናኛ ብቻ ሳይሆን የገባ ሰው የመጣ ሰው ሻይ ጠጥቶ ቡና ጠጥቶ ውሃ ጠጥቶ የሚያርፍበት ስናክ ሃውሶችን እንዲኖሩ ያደረግንበት ብቻም ሳይሆን ከተማ ውስጥ ደግሞ ግሪን ኤሪያ ያስፈልጋል። በመሃል እንጨት፣ ሳር የሚበቅልበት ለውበት የሚሆኑ ጉዳዮች እንዲኖሩ የተደረገበት ዙሪያ ላይ የተለያዩ ስራዎች ተሰርቶ በጣም በተዋበ በአማረ ሁኔታ በከተማችን ኮሪደር ልማት ስራ በውጤታማነት ጥራትንም ደረጃውንም በጠበቀ መልኩ የተሰራበት አለ። ኮሪደር ልማት መጀመሪያ እንዲህ ይሆናል ተብሎ አልተገመተም ነበር። ይሄ ከተማ በእውነት እዚህ ዲች እዚህ አካባቢ አሁን ይሄ ከመሰራቱ በፊት እዚህ የነበረው ሁኔታ ስናይ እጅግ የሚያስጠላ ነገር ነበር። ዛሬ ግን እንደዚህ ደምቆ ሲታይ ህዝቡ ራሱ ከልብ እየደገፈ ነው። መጀመሪያ ጉዳት እንደሚያመጣ አይነት አድርጎ ነበር እንትን የሚሉት። ሌሎችም ደግሞ ባለሀብቶች ከሀገር ውጭም በሀገር ውስጥ ያሉ ይህን ህንፃ የመሰለ ነገር ትናንትና የተመረቀው ህንፃ የመሰለ ነገር አሁን ጅምር ላይ እየተሰራ ያለው ነገር ስናይ በእውነት ትልቅ ለወደፊት ትልቅ ተስፋ ያላት ከተማ መሆኗ ነው የምንረዳው። የኮሪደር ልማትንም በምናይበት ጊዜ ያው ጅምሩ ይበል የሚያሰኝና የሚያስደስተው ያለንበት አካባቢ በጣም በቅርብ ጊዜ
ከፍተኛ ለውጥ የመጣበትና በኮሪደር ልማትም በገጠር ኮሪደር ልማትም ሰፊ ውጤት እያስመዘገበችና በጣም በጎዳና እየለማች ያለችበት ከተማ ናት። ከበፊቱ ጋር ሲነጻጸር ከፍተኛ ለውጥ ያለችበት ከተማ መሆኑን ለመግለጽ እወዳለሁ። ለአንዲት ከተማ ለውጥና እድገት ቁንጮ ናቸው የሚባሉ የወጣቶች ጉዳይ ሊታሰብና ሊሰመርበት ይገባል። ለወጣቶቹ የሥራ ዕድል መፍጠር ደግሞ ከተማዋን ለማልማትና ለማሳደግ ተኪ የሌለውን ሚና ይጫወታል ቢባል እሙን ነው። በዚህም መሠረት ከፍተኛ ስፍራ የሚሰጠው የቦዲቲ ከተማ አስተዳደር ሥራ አጥ ወጣቶችን በሚገባ በፍትሐዊነት መልምሎ በመለየት ከ7000 በላይ ለሚሆኑ ወጣቶች የሥራ ዕድል መፍጠር ችሏል። 2017 የመጀመሪያው ግባችን የነበረው ለሥራ አጥ ወጣቶች የሥራ ዕድል እንፈጥራለን የሚል ነው። ለዚህም ከ7500 በላይ ሥራ አጥ ወጣት ለይተን ነው ወደ ሥራ የገባ ነው። ለዚህ 7500 ወጣት ምን አለ በእጃችን ለሚነግዱት መሸጫ ቦታ ምን አለ፣ መስሪያ ቦታ ምን አለ፣ በየዘርፉን ለሚሰማሩት ለእርሻ የሚሆን ቦታ ምን አለ የሚለውን ለይተን ገብተን የመጀመሪያ ያደረግነው ተጀምሮ መንገድ ላይ የቆመውን ጥሩ ከ6-7 ሚሊዮን ብር በላይ ወጪ የወጣበትን 42 ሼድ አጠናቀን አስመርቀን በ42 ሼድ ወደ 200 ምናምን የሚሆን ስራ አጦች በ42 ማህበር ተደራጅቶ ወደ ስራ እንዲገቡ ያደረግንበት የመጀመሪያው ፔዝ ነበር። ስራ ዕድል ፈጠራ ዙሪያ ለስራ አጥ ወጣቶች ስራ ዕድልን የመፍጠር ስራ ትልቁና አንኳር ስራ እንደሆነ ሁላችንም እንገነዘባለን። የከተማ ፖለቲካም የከተማ ማህበረሰብም የከተማ ህዝብም ወጣትም የሚመለከተው ለወጣቱ ስራ ዕድል ምን ያህል ስራ ዕድል ተፈጥሯል የሚለውን ይመለከታል። ከዚህ አንጻር በከተማችን ያሉትን ወጣቶችን በመለየት ወደ ስራ እንዲሰማሩ ያደረግንበት አለ። አሁን በ2017 ዓመተ ምህረት ወጣቶችን ወደ ስራ ለማሰማራት መጀመሪያ የሚቀድመው የልየታ ስራ ነው። በከተማችን የተለዩ ወጣቶች ከ10,000 በላይ የሚሆኑ ወጣቶችን ቤት ለቤት ገብተን በዲግሪ የተመረቁትን፣ ዲፕሎማ የተማሩትን፣ ሰርቲፊኬት ያላቸውን 12ኛ የተማሩትን ቤት ለቤት ገብተን መዝግበን ይዘን ለነዚህ ወጣቶች መላ መፍጠር አለብን፣ ስራ ዕድል መፈጠር አለበት በሚል ወጣቶችን ለይተን ወደ ማደራጀቱ የገባንበት 404 የሚሆኑ ማህበርን አደራጅተን እነዚህ ወጣቶችን ወደ ስራ ያስገባንበት አለ። አንጻር እንግዲህ በሌማት ትሩፋት በከተማ ግብርና ዘርፍ የተደራጁ ማህበራትን እንደ ዘንድሮ ብናይ ዘንድሮ እኛ አደራጅተን መስሪያ ቦታ አዘጋጅተን ወደ ስራ ካስገባናቸው ኢንተርፕራይዞች ለአብነት አሁን ሞዴል ሆኖ በክልል ደረጃ ግንባር ቀደም ሆኖ የተሸለሙትን ብናይ ሻሎም የወተት ከብት እርባታ ተብሎ ወደ ስራ ያስገባ ነው። 1 ሄክታር የሚሆን መሬት በከተማ አስተዳደር ውሳኔ የሰጠነው በዚህ በ6 ወር ውስጥ በጣም በሚገርም ሁኔታ በፍጥነት እያደገ ያለ ትክክለኛ የወተት መንደርን የመሰረተ ኢንተርፕራይዝ አለን። ቁጥር 1 በቦዲቲ ከተማ በብዛት የተሰራው ከተማ ግብርና ስራ ነው። ከተማ ግብርና ላይ 24 ማህበራት ተደራጅተዋል። 24 ማህበራት በከብት እርባታ የተደራጁት አሁን የከተማውን የወተት ፍላጎት ከማሟላት አንጻር ሰፊ ስራ ተሰርቷል። 24ቱ ኢንተርፕራይዞች ለሌሎች ስራ አጦች ስራ ዕድልን ፈጥሯል። በማህበር የሚደራጁት 5 ስራ አጦች ናቸው። በስሮቻቸው ደግሞ ሌሎች ስራ አጦች ተቀጥሮ ስራ ይሰራሉ። ለአብነት ግሬስ ወተት እርባታ ለ15 ስራ አጥ ወጣቶች የስራ ዕድል ፈጥሯል። በገንዘብ ደረጃ ከ10,000 ብር በላይ ተከፋይ የሆነ ሰራተኛ አለ። በሻሎም ወተት እርባታ 32 የሚሆኑ ስራ አጦች ስራ ዕድል አግኝተዋል። ሲቆታ ወተት እርባታ አለ፣ እፎይታ ወተት እርባታ አለ፣ ካዌ ወተት እርባታ በቃ 24 የሚሆኑ በከብት እርባታ ብቻ ተደራጅቶ ወደ ስራ ገብቶ በአጠቃላይ ለ1347 ለሚሆኑ ስራ አጥ ወጣቶች የስራ ዕድል ተፈጥሯል። ይሄ ትልቅ ነገር ነው። ይሄ አሁን የቆምንበት የኮሪደሩን ቦታም ቢሆን ከስራ ዕድል ፈጠራ አንጻር ቢያንስ ከ4 በላይ ኢንተርፕራይዞች እዚህ ይሰማራሉ ብለን እናስባለን። በማዘጋጃ ቤት ወደ ላይም ወደ ታችም ፋውንተኑ አካባቢም
ያሉ ጥሩ መዝናኛዎች አሉ። ይሄ በአገልግሎት ዘርፍ የሚሰማሩ ስራ ወጣቶች እንዳሉ ታሳቢ አድርገን ነው የሰራነው። አሁንም ለማሰማራት ምልመላ ላይ ነን። እንደ አጠቃላይ ግን በ2017 ወደ 7500 ነበር እቅዳችን። ከ10000 በላይ ወጣቶች የስራ እድል እንዲያገኙ ያደረግንበት፣ ከዚህ የበለጠው ደግሞ የውጭ ሀገር የስራ ስምሪት እንዲያገኝ በኤልኤምኤስ ነፃ ምዝገባ በመንግስት ተደርጎላቸው ስልጠና ተሰጥቷቸው ሁሉም ነገር በእጃቸው ገብቶ የውጭ የስራ እድል እንዲያገኙ የተደረጉም ሰፊ ወጣቶች ከመኖራቸው ጋር ተያይዞ ትልቅ ውጤትና ትልቅ እምርታ ያመጣንበት አሁንም ስራ ላይ ያለንበት ከተማዋን የወተት ተፋሰስ እናደርጋለን ብለን የጀመርነው ስኬታማ ጉዞ ላይ ያለበት ከዶሮ መንደር ጋር ተያይዞ ከተማዋ ላይ ከቦዲቲ ባሻገር የእንቁላል ምርትን እያቀረብን ያለንበት በማኑፋክቸሪንግ የተሰማሩ ወጣቶች አሁን በቴክስታይል በተለያዩ ማኑፋክቸሪንግ የተሰማሩ ወጣቶች በአገር በክልል ደረጃ ሞዴል ሆነው የሚሸለሙ ለሌሎች ወጣቶች አርአያ የሚሆኑ ወጣቶችን ወደ ስራ ያስገባንበትና ከመንግስት ዓላማ አንጻር ውጤታማ ጉዞ ላይ ብለን መያዝ የምንችልበት ሁኔታ ነው ያለው። መንግስትም ኢኒሼቲቭ ነው። ፕራይም ሚኒስተራችን የሌማት ትሩፋትን ማረጋገጥ አለ። ስናረጋግጥ በአንድ ቤተሰብ ውስጥ ያሉ ስራ አጦችና ቤተሰብ አንድ ላይ ሆኖ ተደራጅቶ ስራ መስራት አለበት። በሌማት ትሩፋት ዘርፍ በዶሮ እርባታ፣ በወተት እርባታ ያሉትን ቀጥታ ወስደን ቦታ አመቻችተን ብድር አዘጋጅተን ወጣቶችን ወደ ስራ ያስገባንበት ትልቅ ውጤት የተገኘበት ነው። የወተት ላም እርባታ ብቻ ሳይሆን በዶሮም በርካታ ስራ አጥ ወጣቶችን አሰማርተናል። አሁን እንግዲህ ፍላጎት እየጨመረ ስለመጣ ትንሽ የእንቁላልና የዶሮ ዋጋ ጨምሯል እንጂ እንደ ከተማችን በዶሮ እርባታ ስራ የተሰማሩ በርካታ ወጣቶች አሉ። አይኤም ዶሮ እርባታ አለ፣ ሃና አንድ ቀን ጫጩት አለ፣ እፎይታ አለ። ዶሮ እርባታ ላይ የተሰማሩ በርካታ ማህበራት አሉ። ውጤትም እያመጡ ናቸው። በትንሽ ገንዘብ ጀምረው አሁን ከፍተኛ የሆነ ካፒታል ያስመዘገቡ እነ አይኤም ዶሮ እርባታ በጣም ውጤታማ ናቸው። ገበያን ከማረጋጋትም አንጻር አሁን የሚሰሩ ስራ ቀላል የሚባል አይደለም። ለሰንዳይ መርከት እንቁላል ያቀርባሉ። በበዓል ጊዜ ዶሮን በርካሽ ዋጋ ያቀርባሉ። እንደገና ደግሞ ሆቴሎች ከነሱ እስከ ቦታው ድረስ ሄደው በርካሽ ዋጋ እንቁላል ይረከባሉ። ስለዚህ ገበያን ከማረጋጋት አንጻር በቅንጅት የተሰሩ ስራዎች በጣም ብዙ ናቸው። በዚህ ዘርፍም ለበርካታ ስራ አጥ ወጣቶች የስራ እድል ተፈጥሯል። በቦዲቲ ከተማ የተፈጠሩ ምቹ የሥራ ዕድሎችን ተከትሎ በማኅበር ተደራጅተው ወደ ሥራ የገቡ የሥራ ዕድል የተፈጠረላቸው ወጣቶች በሙሉ አቅማቸው በመንቀሳቀስ ውጤታማ እየሆኑ መጥተዋል። ወጣቶቹ የከተማው አስተዳደር በፈጠረላቸው ምቹ ሁኔታና በሰጣቸው ሰፊ ድጋፍ ከራሳቸው አልፈው ለሌሎች እየተረፉ መሆናቸውን ይናገራሉ። ስራውን ከጀመርን አሁን 2 ዓመት ከግማሽ ይሆነናል። ጥር 2015 ላይ ነው ወደ ስራ የገባ ነው እና ያኔ ስንገባ የቤተሰብ ነው ተሰብስቦ ማህበሩን ያቋቋመው እና አሁን በዚህ ሰዓት ስራው ሰፍቶ ወደ 15 ሰዎች በቋሚነት የስራ እድል ተፈጥሮላቸዋል እና ያለፉትን 2 ዓመታት ከተማው ላይ ንጹህ ወተት እያቀረብን ህብረተሰቡንም በዛ እያገለገልን ያለ ነው። በተጨማሪም ድርጅቱ ያው አቅሙን አስፍቶ ማህበሩ ካፒታሉንም አሳድጎ ጥሩ ደረጃ ላይ ነው የሚገኘው። ከምናቀርባቸው እንግዲህ ከአትክልትና ፍራፍሬ ምርቶች እዚህ ጋር እንደምትመለከቱት እንግዲህ በድንች አለ፣ ጥቅል ጎመን አለ። እዚህ ጋር ደግሞ የሚገኝ ሌላ ነገር አለ። በቲማቲም አለ፣ ሽንኩርት አለ፣ ነጭ ሽንኩርት አለ፣ ካሮት አለ፣ ቀይ ስር አለ እና እነዚህን እናቀርባለን። በተጨማሪ ጎን ላይ ሌላም ነገር አስቀምጠን በጠንካራ ሁኔታ እየሰራን ነው የምንገኘው። 4 ሰው ሆነን 5 ሰው ሆነን ነው በማህበሩ 1 ለ5 በሚለው ተደራጅተን 2005 አካባቢ የማህበሩ እውቅና ወስደን ወደ ጥቃቅን ገባን። አሁን ግን የዛን ለታ የነበረው ካፒታሉ በ50 ሺህ ብር ነው
በ50 ሺህ ብር ነው የጀመርነው። ጥቂት ምንም የሌለው ትናንሽ ማቴሪያል ብቻ በመግዛት ጀምረን ዛሬ ላይ ደግሞ ወደ 13 14 ቶታል 16 ሰራተኛ አለን። የወተት ምርቱ በቀን አቨሬጅ ልንገር ቢያንስ ከፍ ሲል እስከ 180 መሄድበት ጊዜ አለ። ከረንትሊ 140 150 ሊትር ይወጣል እና ካፒታሉ ደግሞ ወደ 9 ሚሊዮን ተጠግቷል። አሁን ላይ ያለን ካፒታል ያ ነው። ስራው ላይ ከገባን በኋላ የተለያዩ የመንግስት አካላት ኤንጂኦዎች እየመጡ ያገዙን ነበር። እኛም ሄደን የሚያስፈልጉን ነገሮች ትብብር እንዲያደርጉልን እየጠየቅናቸው ብዙ ገዛ ተደርጎልናል። እንደ ከተማም ይሄንን ማህበር ካወቁ በኋላ የከተማው መንግስት ልዩ ትኩረት አድርጎ በተለያዩ ነገሮች ትብብር እያደረገልን ነው። ከጤና ረገድ የላሞች ጤንነት ላይ የተለያዩ ድጋፎች ሲመጡ ቅድሚያ እየተሰጠው ነው እየተስተናገደ ያለው ማህበራችን። ፕላስ ለኢንቨስትመንት መሬትም ፕሮሰስ ተደርጎ አሁን እጃችን ላይ የሚገባበት ሁኔታ አለ እና የመሸጫ ሱቅም ከተማው ድጋፍ አድርጎልን በዛ ድጋፍ በተደረገልን ሱቅ ነው ምርታችንን እያከፋፈልን የምንገኘው። ይሄና የመሳሰሉት ድጋፎችን እያገኘን ነው። ከዚህ በፊት የነበረን እንግዲህ በ5 1 ለ5 ሆነን የተደራጀ ነው። ተደራጅተን እንግዲህ ወደ ስራ ከገባን 2 አመት ነው የሞላልን። በዚህ ማህበር ውስጥ ስንጀምር ምንም አይነት ካፒታል አልነበረም። ትምህርት ጨርሰናል። በትምህርት ጨርሰን እየሰራን ባለንበት ወደ ስራ ስንገባ ምንም አይነት ካፒታል አልነበረም። ይህንን ካፒታል እንዴት እናገኝ በሚለው ነገር ውስጥ ነው የገባ ነው። የተወሰነ ነገር አግኝተናል። ከዛ በኋላ ደግሞ ቦታ የማግኘት ሁለተኛ እቅዳችን ነበረ። ቦታ ደግሞ የከተማውን መንግስት ጠይቀናል። እንግዲህ በማህበር የተደራጀ በኢንተርፕራይዝ በቦዲቲ ከተማ ኢንተርፕራይዝ ላይ ተደራጅተን ያንን ከተደራጀ በኋላ አምስታችንም ደግሞ አንድ ላይ ወደ ኢንተርፕራይዝ ስንሄድ እንደዚህ አይነት የመሰለ የስራ ቦታችንን ሰጥተዋል። የቦታ ድጋፍ የመጀመሪያ ዙር አግኝተናል። በጣም ደስ ብሎን እየሰራ ነው የምንገኘው። ስልጠና በእርግጥ ይሰጣል። አሁን ኦርደር ይዘን ስራ ለመስራት ዋና መነሻ የሆኑት የከተማ ኢንተርፕራይዝ ማህበር አደራጅ መስሪያ ቤት ነው። የነሱን መነሻ በማድረግ ጥሬ እቃዎችንም ያለቁ እቃዎችንም ወስቴጅንም የተለያዩ ማቴሪያል የምናስቀምጥበት ቦታ እንዴት መጠቀም እንዳለብን ስልጠና ይሰጣል። በዛው ልክ እየሄድን ነው። ደግሞ ሄደናል ብቻ ሳይሆን ጥሰን አልፈናል። ከዛ ከጥቃቅን ጥሰን አልፈናል ማለት ይቻላል። ድጋፍ ያደርጋል። በከተማዋ በስራና ክህሎት ሚኒስቴር በኩል በተገኘው የውጭ አገር ስራና ስልጠና ምዝገባ ድጋፍ በርካታ ወጣቶች ተመዝግበውና ሰልጥነው በሕጋዊ መንገድ ወደ አረብ ሀገራት በመሄድ ራሳቸውንና ቤተሰቦቻቸውን እየለወጡ መሆናቸውም ይገለጻል። እንግዲህ የማያውቁ ወጣቶች ሊኖሩ ይችላሉ። በከተማ ወደ ውጭ ሀገር የሚሄዱ ወጣቶች እንደሚመዘገቡ ግንዛቤ ብንፈጥርም አሁንም በቂ ግንዛቤ ያላገኙ ያልሰሙታል። እዚሁ ተመዝግበው እዚሁ አሻራ ሰጥተው ሁሉም ነገር ስልጠናም እዚሁ ሰልጥነው ሲኦሲ አልፎ ወደ ውጭ ሀገር ይሄዳሉ። ይሄ እድል አለ። በከተማችን የተሰራ ስራ ነው። በርካቶች ወደ ውጭ ሀገር ስለሄዱ ሌሎችም ተመዝግበው የራሳቸውን እድል ሞክረው ምንም ሌላ መስፈርት አያስፈልግም። ያው እድሜ ከ18 እስከ 64 ያለ ሰው ሊሄድ ይችላል። ከ8ኛ እስከ ፒኤችዲ ድረስ ያሉ ሰዎች መሄድ ይችላሉ። ዘርፎቻቸውን ማስተዋወቅ ይችላሉ። ይሄ በከተማችን ያለ አዲስ ስራና ክህሎት ሚኒስቴር የሰጠው ድጋፍም ስለሆነ
ሌሎች ወጣቶችን መጥተው ተመስግበው ወደሚፈልጉበት ውጭ ሀገር ሄደው ስራ መስራት ይችላሉ የሚለውን ተጨማሪ ለማድረግ ነው። የቦዲቲ ከተማ እድገቷና ሰላሟ የተረጋገጠ ከወንጀል ስጋት ነፃ የሆነች ከተማ እንደሆነች ያስመዘገበች ባለችው ፈጣን እድገት ብቻ ማመሳከር ይቻላል። ታዲያ ይህ ሰላም ሊረጋገጥ የተቻለው ፖሊስ ለማህበረሰቡ የተለያዩ ግንዛቤዎችን በመስጠት እንዲሁም ከማህበረሰቡ ጋር በጋራ ወንጀልን በመከላከሉ ረገድ ደከመኝ ሰለቸኝ ሳይል በመስራቱ መሆኑም ይታወቃል። ቦዲቲ ያለው ሰላም እንዲመጣ ያደረገው 2017 እቅድ ስናወጣ ወንጀል መጠኑን 10% ለመቀነስ ብለን ነው ያቀደነው። ይሄንን እቅድ ካወጣን በኋላ የመጀመሪያው ተግባር ግንዛቤ ለመፍጠር ነው የተጀመረው። ግንዛቤው መጀመሪያ ቦዲቲ ከተማ 3 ቀበሌ በ9 ቀጠና የተዋቀረች ናት። በአዲሱ ደግሞ ከሁለቱ ወረዳ ከተካለሉ ቀበሌያት ጋር በ3 ቀበሌ በ21 ቀጠና የተዋቀረ ነው። ይሄንን ደግሞ በእያንዳንዱ ቀጠና ላይ ደጋፊ አመራርን በመመደብ ግንዛቤ በመፍጠር ግንዛቤ ፈጥረን በግንዛቤው መሰረት ወንጀል ቀንሶ የተመዘገበትና ያም የሆነበት በወንጀል መከላከልና በትራፊክ ላይ ሁለቱ ላይ አቅደን በመስራት ወንጀል የተቀነሰበት ሁኔታ ነው ያለው። ያም የሆነበት ቀደም ሲል ቦዲቲ ከተማ ላይ በሰብሮ ስርቆት፣ ንጥቂያ፣ ግድያ ነበረ 2016 15 ይሄንን ደግሞ ከህብረተሰብ ወርደን በመስራት ከባለድርሻ አካላት ጋር እጅና ጓንት ሆነን በመስራት እና ሌላኛው ደግሞ ተቋም ስርቆት ላይ መንግስታዊና መንግስታዊ ያልሆኑ ተቋማት ላይ ጥበቃዎች ላይ ግንዛቤ በየሩብ ዓመት በመስጠት 2017 ላይ ማጠቃላይ ሪፖርት ላይ 12.29% ወንጀል ቀንሶ የተመዘገበት ከተማ አይተናል። በመቀጠልም ደግሞ ከከተማው ፊት አመራር ጋር በመሆን የመጡ ፊድባኮችን በቀናነት በመውሰድ ያ በመጡ ቀጠናዎች ላይ ትኩረት ሰጥተን በመስራት እና በዛ ልክ ላይ ደግሞ በየጊዜ ግብረ መልስ በመውሰድ ከማናጅመንት ደረጃ እየተወያየን ማናጅመንት ላይ የተወያየነው ደግሞ በየሳምንቱ መጨረሻ ላይ ከአባላት ጋር እየተወያየን ያለው ለውጦቹን እየመዘገበን ደካማ ጎን ላይ ጠንክረን በመስራት ቦዲቲ ዛሬ ለዚህ ደረጃ በቅታለች። በመቀጠልም ደግሞ ከተማው መንግስት በያዘው እቅድ ላይ ይሄ ኮሪደር ከተጀመረበት ጀምሮ እና መሰረተ ልማት ላይ ደግሞ ፖሊስ ትኩረት ሰጥቶ መስራት ስላለበት ከተጀመረበት ጀምሮ ከማብራት ጀምሮ ከዚህ ጀምሮ ከባለድርሻ አካላት ጋር ተቀናይተን በመስራትና ለዚህ ምረቃ እስከመቃ ድረስ ፖሊስ 24 ሰዓት ብሎም 48 ሰዓት 72 ሰዓት ውጪ ያደረ በመስራቱ ቦዲቲ በአሁኑ ሰዓት ፍጹም ሰላማዊ ሆና እንድትቀጥል ትልቅ አስተዋጽኦ ከአባል ጀምሮ ከአመራር ጀምሮ ከባለድርሻ አካል ጀምሮ በመስራታችን ቦዲቲ አሁን አንጻራዊ ሰላም በጸጥታ ቋንቋ ሆነ እንጂ ፍጹም ሰላም ሆና ትገኛለች። ታዲያ በቀጣይም በከተማዋ የተገኘውን ሰላም በተሻለ ሁኔታና በዘላቂነት ለማስቀጠል ፖሊስ እስከ ታችኛው ማህበረሰብ ድረስ በመውረድ የበለጠ ለመስራት ያቀደ ሲሆን ማህበረሰቡም ወንጀልን ለመከላከል ከመቼውም ጊዜ በላይ ለሰላም ከፖሊስ ጎን በመቆም ከፖሊስ ጋር እጅና ጓንት ሆኖ መስራት ይኖርበታል። ጥሩ ይሄ አንጻራዊ ፍጹም ሰላማዊ ነው እንዲቀጥል 2018 እቅድ ዝግጅት ወቅት ላይ ነው እየሰራን ያለ ነው። ይሄንን የሆነበት እንደ ደቡብ ክልል እንደ ወላይታ ዞን ከዞን ጀምሮ ደጋፊ አመራር አለን። ደጋፊ አመራር በየጊዜ መጥቶ ያወያየናል። በዛ ልክ ላይ ፖሊስ ላይ ገለልተኛ አማካሪ ምክር ቤት አለ አድራየት። ሲቀጥል ደግሞ በመንደር ደረጃ ላይ ማህበረሰብ አቀፍ ደህንነት ፓትሮል ቅኝት አለ። ይሄ ተጠናክሮ እንዲቀጥል አፕዴት አድርገናል እቅዱን ማለት ነው። እቅዱን አፕዴት አድርገን እያንዳንዱ የራሱን አካባቢ በንቃት እንዲጠብቅ ግንዛቤ እየፈጠርን ያለ ነው 2018 በዚሁ ደግሞ ይበልጥ ለመቀነስ ከህብረተሰቡ ጋር ለመስራት እቅድ አውጥተን ማህበረሰብ ደህንነት ፓትሮል ሁሉም በየአካባቢው ሮንድ እንዲወጣ ወንጀለኛን አጋልጦ የመስጠት ተፈጽሞ ሲገኝ ደግሞ ለፖሊስ ለምርመራ እንዲያገዝ መረጃ በመስጠት ከህብረተሰቡ ጋር በቅርበት እየሰራ ነው። ይሄን እንዲቀጥል ህብረተሰብ በየአካባቢው ያለውን ሰላም ከእጃቸው እንዳይወጣ ከፖሊስ ጋር ሆኖ ፖሊስ መረጃ ስልክ አለ የመረጃ የመከላከል የማህበረሰብ አቀፍ ወንጀል መከላከል መሳሪያ ኃላፊ ስልክ አለ። የኔ ስልክ ወዞ በስታንዳርድ መረጃ በመስጠት እኛን ይድረሱልን ፈጣን ምላሽ መስጠት ወንጀልን ለመቀነስ ህብረተሰቡ በሰላም ወጥቶ በሰላም እንዲገባ
እና የተጀመረው ሰላም እንዲቀጥል ፖሊስ ከጎናችን ሆኖ ቢሰራ የሚል መልእክት አለኝ። በመጨረሻም ከተማዋ ፈጣን እድገት ላይ እንደመሆኗ መጠን የተለያዩ መሰረተ ልማቶች በከፍተኛ ወጪና በማህበረሰብ ድጋፍ ተሰርተው አገልግሎት እየሰጡ ይገኛል። እናም ማንኛውም የከተማው ማህበረሰብ መሰረተ ልማቶቹ ያለ ጊዜያቸው በቂ ግልጋሎት ለህዝቡ ሳይሰጡ እንዳይበላሹ በኔነት ስሜት መጠበቅና መንከባከብ ይገባዋል ስንል መልእክታችንን እያቀረብን ዝግጅታችንን በዚሁ ቋጨን። ሰላም። ስለዚህ የተሰራው ልማት የግለሰብ የከተማው ነዋሪው የሁሉም ድርሻ ያለበት ነው። የሀገር ሀብት ተብሎ ሲጠራ የእያንዳንዳችን ሀብት ስለሆነ ልማቱን ተቀበሉ፣ ተንከባከቡ፣ ጠብቁ፣ ክፉ የሚያደርገውን ሚከሩ፣ ገስጹ፣ ከስርዓት የሚወጣውን ደግሞ ለህግ አሳልፋችሁ ስጡ የሚል ትልቅ ጥሬን አቀርባለሁ። መጡ ለውጦች አንፃር ህዝብ የተሰራውን ልማት እያንዳንዷን ልማት መጠበቅ መቻል አለበት። አመራር ሰርቶ አስመርቆ ለህዝብ ክፍት ባደረገበት ሌላ ደግሞ አፍራሽ ኃይል ገብቶ መሰረተ ልማትን የተሰሩ ስራዎችን ማበላሸት የለበትም። በነነት መንፈስ የኔ ነው በሚል ሁሉም የከተማው ህዝብ ኮሪደርንም የመንገድ ማብራቱንም ሌሎች የተሰሩ ልማቶችን መጠበቅ መቻል አለበት።